እህቴ አንድ ጥያቄ ልጠይቅሽ። ለፒሲኦኤስ ለፋይብሮይድ ወይም ልጅ ለመውለድ ስትሞክሪ ቆይተሽ እምቢ ብሎሻል። ሐኪም ቤት ሄደሽ ማህፀንሽ እና እንቁላል ማቀፊያሽ ወይም ኦቫሪሽ ታይተው ምንም ችግር የለባቸውም ተብለሻል። ግን አሁንም ፔሪድሽ የለም ወይም በአመት 3 እና 4 ጊዜ ብቻ ነው የምታዩ ወይም ደግሞ ፊትሽ በቡግር ተወሯል። ችግሩ ምን እንደሆነ ልንገርሽ። ችግሩን የተሳሳተ ቦታ እየፈለግሹ ነው። የማህፀን ችግር የሚጀምረው ማህፀን ውስጥ አይደለም። የሚጀምረው እዚህ ሆድሽ ውስጥ እና እዚህ ጉበትሽ ውስጥ ነው። ዛሬ የምናወራው ስለ ኤስትሮቦሎም ነው። ይሄ ምናልባት ሰምተሹ የማታውቂው ነገር ግን የወር አበባሽን የዘጋብሽና ልጅ እንዳትወልጂ የያዘሽ የአንጀት ባክቴሪያ ሚስጥር ነው። ይህ ቪዲዮ ሳይንሱን በጥልቀት የሚተነትንና መድኃኒት የሆነውን ይህን መጠጥ እንዴት በጥንቃቄ እንደምትሰሪ የሚያሳይ ማስተር ክላስ ነው። እስቲ ሳይንሱን በጥልቀት እንይ። አብዛኞቻችን አንጀት የሚጠቅመው ምግብ ለመፍጨት ብቻ ይመስለናል። ስህተት። በሆዳችን ውስጥ ትሪሊየን የሚሆኑ ባክቴሪያዎች አሉ። ከነዚህ ውስጥ የተወሰኑት ባክቴሪያዎች ኤስትሮቦሎም ይባላሉ። የእነዚህ ባክቴሪያዎች ስራ ምንድን ነው? የሆርሞን ሪሳይክሊንግ ማዕከል ናቸው። በቀላሉ ላስረዳሽ። ሰውነትሽ ኤስትሮጁን የተባለው ሆርሞን ተጠቅሞ ሲጨርስ ጉበትሽ አጣርቶ ይወገድ ብሎ ወደ አንጀት ይልከዋል። ጤናማ የአንጀት ባክቴሪያ ካለሽ ያ ቆሻሻ ሆርሞን በሰገራ አማካኝነት ይወገዳል። አለቀ። ነገር ግን በስኳር፣ በጭንቀት ወይም በመድኃኒት ምክንያት የአንጀት ባክቴሪያሽ ከተዛባ ወይም ገት ዲስባዮሲስ ከገጠመሽ እዚህ ጋር አደጋ ይፈጠራል። መጥፎቹ ባክቴሪያዎች ቤታ ግሉኩሮናዳይዝ የሚባል ኢንዛይም ይፈጥሩና ሊወገድ የነበረውን ቆሻሻ ሆርሞን የፍሳሽ ቱቦውን ሰብረው እንደገና ወደ ደምሽ ይመልሱታል። ውጤቱስ ኤስትሮጂን ዶሚናንስ፣ በደምሽ ውስጥ ከልክ ያለፈ የቆሻሻ ሆርሞን ይከማቻል። ፒሲኦኤስ ይህ የተጠራቀመ ሆርሞን እንቁላል እንዳይለቀቅ ወይም ኦቪሌሽን ያግዳል። ፋይብሮይድስ ኤንድ ኤንዶሜትሪዮሲስ ይህ ቆሻሻ ሆርሞን ማህፀን ላይ ሄዶ እጢ እንዲሰራ ያደርጋል። ስለዚህ እህቴ ከካቫስ ስትጠጪ እየጠጣሽ ያለሽው ጭማቂ አይደለም፣ እየጠጣሽ ያለሽው ፕሮባዮቲክ ነው። ይህ ማለት እነዛን ኤስትሮቦሎም የተባሉትን ጠቃሚ ባክቴሪያዎች እየመለስሽ የሆርሞን አወጋገድ ስርዓቱን እያስተካከልሽ ነው። ሁለተኛው ነጥብ ደግሞ ጉበት ነው። በተለይ ፒሲኦኤስ ያለባችሁ ልጆች በደንብ ስሙኝ። ፒሲኦኤስ እና የጉበት ስብ ወይንም ፋቲ ሊቨር ወንድምና እህት ናቸው። ጉበትሽ ስራው ሆርሞኖችን አጣርቶ በቢጫ ፈሳሽ ወይም ባይል አማካኝነት ማስወገድ ነው። ነገር ግን ጉበትሽ ከደከመ ይህ ቢጫ ፈሳሽ ወይም ባይል ወፍራም ይሆናል፣ አይፈስም። ካቫስ እንዴት ይረዳል ካላችሁኝ፣ ቀይ ስር ቤታይን የሚባል ንጥረ ነገር አለው። ይህ ንጥረ ነገር የጉበትን ቱቦ ያጸዳል፣ ወፍራሙን ፈሳሽ ያቀጥናል። ፍሳሹ ሲስተካከል የተጠራቀመው ሆርሞን ይወገዳል። አናናስ በተለይ ወፍራም ለሆናችሁና ኢንሱሊን ሬዚስታንስ ላለባችሁ አናናስ ኢንፍላሜሽንን ይቀንሳል። ኢንፍላሜሽን ከቀነሰ የፒሲኦኤስ ምልክቶች ይጠፋሉ። ፔሪድሽ ጠቁሮ ወይም ቡናማ ሆኖ የሚመጣው ለምንድን ነው? የቆየ ደም ስለሆነ ነው። ጉበትሽ ሲጸዳና ደምሽ ሲጣራ የወር አበባሽ ቀለም ወደ ደማቅ ቀይ ይቀየራል። አሁን ወደ አሰራሩ እንግባ። ይህ መድኃኒት ወደ መርዝነት እንዳይቀየር የሚረዱ 3 ወሳኝ ጥንቃቄዎችን እጨምራለሁ እዚህ ቪዲዮ ላይ። ግብአቶቹ 2 ቀይ ስር፣ ግማሽ አናናስ ከነመሃሉ፣ 2 ማንኪያ ዘቢብ፣ 1 ማንኪያ ማር፣ 1 የሻይ ማንኪያ ጨው። ቀይ ስሩን ስትከትፉ በደንብ ጠቡት፣ ግን አትላጡት። ለምን? ምክንያቱም የአፈር ባክቴሪያ ወይም ሶል ቤዝድ ኦርጋኒዝም ስለምንፈልግ ነው። እኔ እዚች ጋር ልጬው በደንብ አጥቤው ልጬዋለሁ። ሆዳችን ውስጥ ያለውን የባክቴሪያ ሚዛን የሚመልሱት እነሱ ስለሆኑ ማለት ነው። ልጅ ለመውለድ ለምትፈልጉ ለፈርቲሊቲ ደግሞ የአናናሱ መሃል እንጨቱን እንዳትጥሉት። የፒሲኦኤስ ኢንፍላሜሽን የሚቀንሰው መድኃኒት እዛ ውስጥ ነው ያለው። አብሮ መብካት አለበት። ውሃው ክሎሪን የሌለው መሆን አለበት። የቧንቧ ውሃ ባክቴሪያን ስለሚገድል ፈልቶ የቀዘቀዘ ወይም የታሸገ ውሃ ተጠቀሙ። ጨው ደግሞ አዮዲን የሌለው መሆን አለበት። እኔ እዚህ ጋር የተጠቀምኩት ኬልቲክ ሳልት ነው። ይህ ደግሞ በጣም ወሳኙ ፓርት ነው። አትክልቶቹ ውሃ ላይ ከተንሳፈፉ ፈንገስ ይይዛሉ። ስለዚህ ፈንገስ የያዘን ነገር ከጠጣሽ የባሰ ሆርሞንሽ ይበላሻል። ስለዚህ የአናናሱን ትልቅ ቁራጭ ከላይ እንደ ክዳን አድርጋችሁ አትክልቶቹ ወደ ታች እንዲሰርጉ በደንብ ወደ ታች መሰግሰግ አለባችሁ። ምንም ነገር ከአየር ጋር መገናኘት የለበትም። ከዛም ከድናችሁት ከ3 እስከ 5 ቀን ኩሽናችሁ ውስጥ ፀሐይ የማይነካው ቦታ ካስቀመጣችሁት በኋላ አጣርታችሁ ፍሪጅ ውስጥ ታስገቡታላችሁ ማለት ነው። እንደምታዩት ምስሉ ላይ ለማን እንዴት ይታዘዛል ካላችሁኝ፣ ፒሲኦኤስ እና የጠፋ ፔሪድ ላለባችሁ ጧት በባዶ ሆድ በሻት ግላስ መጠጣት ነው። ይህ የጉበትን ቱቦ ይከፍታል፣ ኢንሱሊንን ያስተካክላል። ለልጅ መውለድ ለፈርቲሊቲ በተለይ ከወር አበባ በኋላ ባሉት ቀናት ፎሊኩላር ፌዝ በደንብ ጠጡት። ማህፀንን ለጽንስ ዝግጁ ስለሚያደርግ ማለት ነው።
በስተመጨረሻም እህቶቼ እናቶችዬ ሰውነትሽ ራሱን የማጽዳት ብቃት አለው የማዳን ብቃት አለው ግን ጥሬ ዕቃ ያስፈልገዋል የሰጠሽው ምግብ ስኳር ዘይት አሞታል አንጀትሽን አድርቆታል ዛሬ በዚህ ከቫስ አማካኝነት መልሰን ህይወት እየዘራንበት ነው ይሄንን ለ3 ወር ሞክሪና ውጤቱን ጥያቄ ካላችሁ በተለይ ስለ አሰራሩ ግራ የገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ለፒሲኤስ እንደዚህ አይነት ችግር ላለባቸው በእንደዚህ ችግር እየተሰቃዩ ላሉ እህቶቻችን ሼር አድርጉት እንደዚህ አይነት ቪዲዮዎችም ደግሞ ለመስራት እንድንነሳሳ ሰብስክራይብ አድርጉኝ አመሰግናለሁ ወዳችኋለሁ ቻው